ሰላትን ሊያፈርሱ የሚችሉ ነገር ምንድናቸው? አህያ፣ ውሻ፣ ሴት ምን ሰላትን ያፈርሳሉ? አሁን ለምሳሌ አንድ ወንድ በጣገበው ወንድ እየሰገደ በጣገቡ ቢሄዱ የሚያፈርሱ ነገሮች ምንድነው? አህያ፣ ውሻ። ጥቁር ውሻ ደግሞ በምንድነው የሚመሰለው? በሰይጣን። ቅድም ሰይጣን ሴት ልጅ በሰይጣን አካል ትመሰላለች ብያችሁ ነበር። ምን አለ? ሰይጣን። ጥቁር ውሻ ሰይጣን ነው፣ በሰይጣን ይመሰላል እና ሴት። ስለዚህ ከአህያ ከውሻ ጋር ምን እኩል ያደርጋታል ማለት ነው። ስለዚህ ደግሞ ጥቁሮች ምን ይላል ደግሞ ሳህል ቡኻሪ እንደው ሴትን እኮ እንዴት እንደቀበራት የተጻፈ ነገር ማንበብ ኃጢአት አይደለም። አሊያም ደግሞ እኔን ባለጌ ሊያስብለኝ አይችልም። ምክንያቱም ጸሐፊው ነው ባለጌ ከተባለ ጸሐፊው ነው ባለጌ የሚሆነው። ጀግና በርቺ፣ ጎበዝ ነሽ እናቴ። ትምት በጣ እንደውም ክርስቲያኖች እንደውም ሞርዳን እንድትከታተሉ ተፈልጋለሁ ማለት ነው። ሙስሊሞችም እንደዛው ተማሩ። ዛሬ ቻሉት። እንግዲህ ቀጥይ። አንደኛ ነገር በምድር ላይ ምን አለ? አራተኛ ሚስት ያደርግሻል። አራተኛ ሚስት ከዛም በላይ ደግሞ ሙታ ጋብቻ በበላይ ይደርባል። በዛ ላይ ባሪያ እስከ ጥግ ይሄድልሻል። በዛ ላይ በገንዘቡ እየገዛ ጠይብ በገንዘቡ እየገዛ ግንኙነት ያደርጋል የፈለጉትን ሴቶች። አሁን ጃኒ ለምሳሌ አንድ ወንድ መጥቶ እኔ አንቺን ግንኙነት ላድርግሽ ብር ቢሰጥሽ እሺ ትያለሽ? አትይው። በጭንቅላትሽ ብቻ በጭንቅላትሽ መልሽልኝ ማለት ግንኙነት እንዲያደርግሽ ትፈቅጃለሽ? አልፈቅድም። ገንዘብ ከከፈላት ለሱ ዝሙት አይደለም። አስቡትኝ። ሴት ልጅ እንደ ዕቃ አስቡትኝ። አንድ ዕቃ ገዝታችሁ ስትመጡ ሄዳችሁ ልገዙ ስትሄዱ ዕቃውን ካነሳችሁ በኋላ ነው አይደል ብር የምትከፍሉት? ልክ እንደዛ ሴተኛ ዳሪን መመልከት እንችላለን። ለምሳሌ ሴተኛ ዳሪን ስንመለከት አንድ ወንድ ይሄድና ሴቶቹን ይወስዳታል። የግብረ ስጋ ግንኙነት ከፈጸመ በኋላ ነው አይደል ብር የሚሰጣት? ስለዚህ አላህ በአደባባይ ዝሙትን ይፈቅዳል ማለት ነው። እንደዚሁም ሱራ 4:3 ላይ ምን ይላል? ባሪያን ወሲብ እንደሚያደርግ አላህ ይፈቅዳል። አንድ ሰው ስንት ባሪያ ሊኖሩ ይችላል? ለምሳሌ ባለሀብት ነው እንበልና ከ10 በላይ ባሪያ ሊኖሩ ይችላል። ከ10 በላይ ምን ያደርጋል? እሱ ይከበል። ልክ እንደዚህ ማለት ነው። ልክ እንደዚህ አያችሁት? ልክ እንደዚህ ባሪያዎቹን ከሚስቱ 4 አለችው ቤት ውስጥ ሰርቪስ ይደረድራል። ከሰርቪሱ 4ቷን ያስቀምጣል። ይሄዳል፣ ባሪያው ጋር ይሄዳል። ሙስሊም ባሪያ ብትኖራችሁ እንዳታረግዝባችሁ ከፈራችሁ ምን አለ? የዘር ፈሳሳችሁን አውጥታችሁ ድፉ። ይሄው እኔ አላልኩም። ሳሂህ ሙስሊም 14:39 ላይ በዛ ላይ ሙትዓ ጋብቻ ይፈቀድለታል ከባሪያም ውጭ። ለምሳሌ ሚስቱ አዲስ አበባ ከሆነ የምትኖሩ ለምሳሌ ወደ ካናዳ፣ ጀርመን የሚሄድ ከሆነ ለሩቅ አገር ከሄደ እዛ ምን ያደርጋል? ለጊዜ ጋብቻ ወይም ለ3 ቀን ያችን ሴት ያገባታል። አስቡትኝ። ሚስቲቱ አዲስ አበባ አለች፣ ካናዳ ሄዶ ሙታ ያስራል፣ ጋብቻ ያገባል። እስልምና የወንዶች ድር ነው። እንደዚሁም እንግዲህ ሰውን ሲፈጥር እግዚአብሔር ባሪያው በአምሳሉ ነው አይደል የፈጠረን እኛ። አዎ አላህስ ምን አለ? ሴት ልጅ በሰይጣን ትመሰላለች። ልክ በዚህ ትመሰላለች። ሴት ልጅ በሰይጣን አካል ትመሰላለች። ማስረጃ ሳሂህ ሙስሊም 14:023 ላይ ሂጂ 14:03 ሳሂህ ሙስሊም ምን አለ? በሰይጣን አካል ትመሰላለች። ይሄ ብቻ አይደለም። ለምሳሌ ሴት ልጅ አንድ ወንድ ምን አረገ? ሴት ልጅ በሰይጣን አካል ትመጣለች ወይም ትመሰላለች። አሳሳች ናትኝ። በመንገድ ላይ ያለም ስሜት ቢንቀሰቀስባል፣ በመንገድ ላይ ያለ ስሜቱ ቢነሳበት ቀጥ ከሚስት ሂድና ስሜትን አብርድባት። አስበው። አንድ ሴት ሂዶት አይቶ ተመኘ ጠይብ አይቶ ተመኘ። ከዛ በኋላስ መጥቶ ስሜቱ ሚስቱ ላይ ያበርዳል። ምን አይነት ቆሻሻ እንደሆነ አስቡት። ባልሽ ሌላ ሴት እያሰበ በሊናው እየሳለ አንቺ ግንኙነት ሲያደርግሽ አላህ በየወሩ እንድትደማ ያረጋታል። ያም የምትደማው ነገር ምን አጸያፊ ነው ብሎ ያስቀምጠዋል። የወንድን ልጅ ግን ምንም ነገር ብሎ ያስቀምጡ። እንደዚሁም ደግሞ አስቡትኝ። አላህ አንድ ሴት መሃን አርጎ ፈጠራት። ጠይብ አንድ ሴት መሃን አርጎ ፈጥሮ ምን አለ? ከማትወልጅ ሴት ልጅ የቤት ውስጥ ምንጣፍ ይሻላል። ማስረጃ ሱናን አቢ ዳውድ 39:22 ላይ ይሄው የቤት ውስጥ ካንቺ ይልቅ የቤት ውስጥ ምንጣፍ ይሻላል። ይሄ ማለት ነው የረገጥሽው ምንጣፍ ካንቺ ይልቅ። አስቡት። አላህ መሃን አርጎ ፈጥሯትኝ በሁለት የሞት ሲገላትኝ፣ ሁለቴ ሲገላት፣ አንደኛ ነገር ልጅ አሳጣት፣ ሁለተኛ ነገር ምን ከቤት ውስጥ ምንጣፍ አትሻይ ማለት ምን ማለት ነው? ይሄ ምን ማለት? አላህ አይደለም ሴት ልጅ የፈጠራት? ለነገሩ በሰይጣን አካል ትመሰላለች። ሰይጣን ይሆናል የፈጠራት። ምክንያቱም በሰይጣን አካል ትመሰላለች ይላል። ከነሱ ወገን ትሆናለች እንጂ አስቡ። ራሱ መሃን አርጎ ፈጥሯትኝ፣ ራሱ እንዳትወልድ አርጎ ፈጥሯትኝ ከቤት ውስጥ ምንጣፍ አንቺ አትሻይም ይላታል። ታዲያ ይሄ ነው እስልምና ሴት ልጅ ያከበረው?
እኔ መጽሐፍ ቅዱስና ቁርአንን ለማመዛዘን በጣም ነው የሚያሳፍረኝ። በጣም ነው የሚያሳፍረው ጌታን። እኛ ለባሎቻችን የምንቀርበው በአንድ ወገን ብቻ ሲሆን ከኔ እራቅ አለችው። ምን አረገ ነብዩ? ይሄ ዜና ሲሰራጭ ሲሰማ የዓለማት ውዝነት ምን አለ ነብዩ ሲሰማ ሴቶቻችሁ ለእናንተ እርሻ ናቸው፣ እርሻችሁን በፈለጋችሁበት ሁኔታ እራሱ ብሎ የቁርአን አያ ወረደ። አስቡትኝ። በጣም እኮ የሚገርመው አንድ ነገር የሴቲቱን እንትን አልጠበቀም። የወንዱን ብቻ የወንዱን ስሜት ነው ያስቀደመው። የሴቷን ትቶ የሴቷን ረግጦ ማለት ነው። እንዲሁም ሱራ አልበቀራ 282 ላይ ምን ይላል? አንድ ሴት ምስክርነት የወንድ ግማሽ ነው። የአንድ ሴት ምስክርነት የአንድ ወንድ ግማሽ። ልክ እንደዚህ ማለት ነው። ለምሳሌ አንቺ ሁለት ሆነሽ ትቆሚያለሽ፣ ለካ ሙስሊም ነሽ አንቺ። ሁለት ሆነሽ አንድ ትጨምሪያለሽ፣ አንቺ ጋር ወንድ አለ፣ ከዛ እኩል ትሆናላችሁ። ጠይብ እኩል ነሽ። አሁን ለምሳሌ ለነገሩ ጃኒ ደስ የሚለኝ ነገር አንድ ሰው ብታመጪ ደስ ይለኝ ነበር አንቺ ጋር ለሁለት ማለት ህጉን እንድትጠብቁ ከክፋት አንሳር አትይብኝ እንዳትሚት እንዳከፍቼ ከእንትን ሐዲሶች ነው እኔ አላልኩሽም። ይህም የሆነበት ምክንያት በምክንያት ነው። ሳሂህ አልቡኻሪ 2658 ላይ ምን አለ? ሴት ልጅ የወንድ ግማሽ ናት። ይህም የሆነበት ምክንያት ምን አለ? የአይምሮ ጉድለት አይዲያም ደግሞ የአይምሮ ማነስ አለባትኝ። ሴት ልጅ ማስታወስ አትችልም። ለምሳሌ ሁለት ሆነሽ ትመጫለሽ፣ አንቺ ስትረሽ ይችኛዋ ታስታውስሻለች። ጠይም የአይምሮ ጉድለት አለብሽ ይልሻል። እኔ ብረሳ ዩቲ ታስታውሰኛለች፣ ዩቲ ብትረሳ እኔ አስታውሳታለሁ። ገባ? ከዛ አንጻር ነው። ሜል ሲሆን እንዴት ነው የሚሆነው? መለስኩልህ እኮ ሜል ለወንድም ነገር አይደለም። ሜል ሲሆን አንዱ ያስታውሰው የሚባል ነገር የለም። ሴት በዛን ዘመን ይሄ ቁርአን አያ ሲወርድ ሴቶች በንግድ ዙሪያ ላይ ይሄ በገንዘብ ዙሪያ ላይ ምናምን በእዳ እነዚህ የእዳውን ላይ ብዙም የማይሳተፉ ብዙም ልምድ የሌላቸው ነበሩ። ገብቷችኋል? ብዙም ልምድ የላቸውም ነበር በዛን ዘመን። የአሁን ሴት ሳይሆን በዛን ዘመን። ከዚህ አንጻር የቁርአን አያ ሲወርድ አንዷን እንድታገዛት ብትረሳ